ፓኪስታን ባለፈው በአሜሪካና በኢራን መካከል ተሞክሮ ያልተሳካውና የከሸፈውን ድርድር ሁለተኛ ዙር ለማስቀጠል ጫፍ ላይ ደርሻለሁ ብላለች። አሁን ተከብሮ ያለውን የተኩስ አቁም ስምምነት የሚያስማማችው ፓኪስታን ይህ የተኩስ አቁም ስምምነት ኤፕሪል 22 ላይ ከ9 ቀን በኋላ ሳያልቅና ነገራቶች ወደ ሙሉ ጦርነት ሳይመለሱ በፊት ቀድሞ ለማገናኘትና አትሊስት የተወሰነ አንደርስታንዲንግ ላይ እንዲደርሱና እንዲሁም የተኩስ አቁሙን ለማራዘም እንዲስማሙ ጥረት እያደረግኩ ነው፣ ከሁለቱም ኮንፈርሜሽን ነው የምጠብቀው ብላለች። ባለፈው ዕለት ላስት ታይም እዚህ ውስጥ የገቡት እንግዲህ የፓኪስታኑ መሪ ሻህባዝ ሸሪፍ እና እንዲሁም የፓኪስታኑ ኤታማዦር ሹም አሲም ሙኒር ናቸው። ነገር ግን ባለፈው እንደነገርኳችሁ ፋይናንሻል ታይምስ እና ኒውዮርክ ታይምስ ይዘውት በወጡት ዘገባ የፓኪስታኑ መሪ ሻህባዝ ሸሪፍ እና የፓኪስታኑ ኤታማዦር ሹም አሲም ሙኒር እንዲገቡና ኢራንን እንዲለምኑ ሲያደርጉ የነበሩት ከጀርባ ዶናልድ ትራምፕ እንደሆኑ ኒውዮርክ ታይምስ እና ፋይናንሻል ታይምስ ይዘውት ሪፖርት ነግሬያችሁ ነበረ። በአሁኑም ዙር እንግዲህ እነዚህ ሁለት ሰዎች መግባታቸው ዶናልድ ትራምፕ ከጀርባ እየለመኑ ነው ወይስ አይደለም የሚለው ገና ወደፊት ሪፖርቶች ሲወጡ የምናየው ቢሆንም ግን ላስት ታይም ግን እነዚህ ሰዎች ኢንቮልቭ ሲያደርጉ ከጀርባ የዶናልድ ትራምፕ ልመና እንደነበረ ይታወቃል። ለማንኛውም ፓኪስታን ተሳክቶላት እንግዲህ ይህንን ድርድር የምታደርግ ከሆነና ነገራቶችን ለምታረጋጋ ከሆነ ኢትስ ጉድ ኒውስ ፎር ኤቭሪባዲ። በሌላ በኩል ዶናልድ ትራምፕ ሆርሙዝ ሰርጥን ዘግተው ከኢራን ነዳጅ የሚጭኑ መርከቦችን ከዚህ በኋላ አላሳልፍም ማለታቸውን ታውቃላችሁ። ይህ ከባድ የሆነ የነዳጅ ዋጋ መጨመርና ከባድ የሆነ የኢኮኖሚ ኮላፕስ የሚያመጣ ነው። በተለይ የኢራን ነዳጅ ሲገዙ የነበሩት ቻይናና እንዲሁም ባለፈው ከአሜሪካ ፍቃድ አግኝታ ስትገዛ የነበረችው ህንድ፣ እነዚህ ሁለት ሃይሊ ፖፑሌትድ የሆኑ በጣም ከፍተኛ ህዝብ ያላቸው 1.3 ቢሊዮን እና 1.2 ቢሊዮን ህዝብ ያላቸው ሀገራቶች እንግዲህ ነዳጅ ከኢራን ይገዙት የነበረው ነዳጅ የሚከለከሉ ከሆነ የነሱ ዲማንድ እንግዲህ ሰምዌር ኤልስ ይሄዳል ማለት ነው። ስለዚህ ዲማንዳቸው በጣም በጨመረ ሰዓት፣ ነዳጅ በጠፋ ሰዓት እና ሙሉ ለሙሉ ብሎክ በተደረገ ሰዓት የነሱ ዲማንድ ሲጨምር እንግዲህ የሚመጣው የነዳጅ ዋጋ ላይ የሚያመጣው ከፍተኛ የዋጋ ጭማሪ ዓለምን በሙሉ የሚያሰጋና ኢኮኖሚክ ኮላፕስ እንዳይመጣ የሚያሰጋ ነው። ይህ ደግሞ ዶናልድ ትራምፕ ገና አናውንስ ካደረጉት ጀምሮ እንግዲህ ነዳጅ ወደ 8% ጨምሮ $100 በላይ ጨምሯል። እንግዲህ ይህ ገና አናውንስ ሲደረግ ነው። ትናንትና አናውንስ ሲያደርጉ ዛሬ ደግሞ ሙሉ ለሙሉ ዘግቼዋለሁ ሲሉ ደግሞ አስ ዊ ስፒክ ኦር ነገ ምን ያህል ሊጨምር እንደሚችል የሚታይ ነው የሚሆነው። ይህ በተለይ ለእንደኛ አይነቶች ደሃ ሀገራቶች ከባድ ችግር ነው የሚያመጣው። ለማንኛውም ፓኪስታን የሚሳካላት ከሆነና ኢን ዘ ኒር ፊውቸር ኦር በሚመጡት ቀናቶች 9 ቀን ነው የቀረው ሰው ያ ሳይደርስ በፊት የምታገናኛቸው ከሆነ አትሊስት የምታገናኛቸው ከሆነ ኢትስ ጎይንግ ቱ ቢ ጉድ ኒውስ። ግን አይ ገስ ዊ ዊል ሲ